በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንኳን መጣችሁ። ክብርት ሳህለወርቅ ዘውዴ የኢፌዴሪ ፕሬዝዳንት እና የዕለቱ የክብር እንግዳ፣ የተከበራችሁ የጉባኤያችን የበላይ ጠባቂ አባቶችና መሪዎች፣ ክቡር ዶክተር ከረዲን ተዘራ የሰላም ሚኒስቴር ምክትል ዴኤታ፣ የተከበራችሁ የጉባኤያችን የስራ አስፈጻሚ ቦርድና የጠቅላላ ጉባኤ አባላት፣ ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ የጉባኤያችን ጠቅላይ ጸሐፊ፣ የተከበራችሁ ሚኒስትሮችና ከፍተኛ የስራ ኃላፊዎች፣ የተከበራችሁ ለልዩ እውቅናና ምስጋና የተጋበዛችሁ እንግዶቻችን፣ የተከበራችሁ ከአባል ቤተ እምነቶችና ከተለያዩ ዘርፎች የተጋበዛችሁ እንግዶቻችን፣ የተከበራችሁ የአጋር ድርጅቶች መሪዎችና ተወካዮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶችና የመርሃ ግብሩ ታዳሚዎች፣ ክብር ፕሬዝዳንት፣ ክቡራንና ክቡራት፣ ከሁሉ በማስቀደም የኢትዮጵያ የሃይማኖት ተቋማት ጉባኤ መልካም ውለታ የዋሉልንን እናመስግን፣ ሰላማችንን እንጠብቅ በሚል መሪ ቃል ላዘጋጀው የጉባኤው 16ኛው መደበኛ ጠቅላላ ጉባኤ እና ለጉባኤያችን ልዩ ልዩ ድጋፍና አገልግሎት ላበረከቱት አካላት በይፋ እውቅናና ምስጋና ለሚሰጥበት ልዩ መርሃ ግብር በሰላምና በጤና ስላደረሰን ፈጣሪያችንን እያመሰገን ጥሪያችንን አክብራችሁ እንኳን ደህና መጣችሁ ማለት እንወዳለን። የኢትዮጵያ ሃይማኖት ተቋማት ጉባኤ በአባል የሃይማኖት ተቋማት መካከል ያለው የዶክትሪን ልዩነት እንደተጠበቀና እንደተከበረ ሆኖ በጋራ ጉዳዮች ማለትም በልማት በሰላምና በመከባበር ግንባታ ላይ በትብብር ለመስራት የተመሰረተ ታላቅ መንፈሳዊ ተቋም ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በሀገራችን ሕዝቦችና የሃይማኖት ተቋማት መካከል ለዘመናት የዘለቀውን የመከባበርና የመደጋገፍ አኩሪ ባህልን ይበልጥ በማጠናከር ዘላቂነቱን አስጠብቆ ለተከታይ ትውልድ ለማስተላለፍ የሀገርና የሕዝቡን ሰላም እንዲጠበቅ ሃይማኖታዊ አስተምህሮና እሴትን መሰረት አድርጎ ባደረገው የስራ እንቅስቃሴ መልካም የባህልና ሀገራዊ ፋይዳ የላቀ ተግባራትን አስመዝግበዋል። ይሁን እንጂ ሀገራዊ የሰላምና የመከባበር የእሴት ግንባታ ስራው እንደ ሀገር ካለው ሰፊ ፍላጎት አንጻር እንደዚሁም እያጋጠሙ ካሉ የተወሳሰቡ ውስጣዊና ውጫዊ ችግሮች አኳያ ሲታይ የሚቀሩ ስራዎች እንዳሉብን እንገነዘባለን። ስለሆነም ዛሬም የሃይማኖት ተቋማት መሪዎች ከፈጣሪ የተሰጠንን ሰላምን የመስበክና የማስተማር ኃላፊነት ተጠቅመን እውነተኛ የሰላም አገልጋይና የፍትህ ተምሳሌት የይቅርታና የእርቅ አርአያ በመሆን ትውልዱን በመገንባት ሂደት በንቃትና በትጋት ልንሰራ ይገባናል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ባሳለፍነው 2016 ዓመተ ምህረት የበጀት ዓመት በጉባኤው የበላይ ጠባቂ አባቶችና በጠቅላላ ጉባኤ የጣለብንን ሀገራዊ ኃላፊነትና አደራን እንዲሁም በጠቅላላ ጉባኤ የጸደቀውን ዓመታዊ እቅድ ለመፈጸም ከግብ ለማድረስ የሰላምና መከባበር እሴቱን የሚገነቡ እንዲሁም የተለያዩ ማህበራዊ ችግሮችን ለመቀነስ የሚረዱ የተለያየ ምክክር መድረኮችንና ስልጠናዎችንና አውደ ጥናቶችን በማካሄድ የተሳታፊዎችን ግንዛቤ ከፍ የሚያደርጉ ስራዎች ተሰርተዋል። በቀጣይም ተመሳሳይ ተግባራትን በመፈጸም እንደ ሀገር የተቀመጡ እቅዶችን ለማሳካት ጉባኤው የበኩሉን አዎንታዊ አስተዋጽኦ እንደሚያበረክት እንጠብቃለን። የተከበሩ የኢትዮጵያ ፕሬዝዳንት ሳህለወርቅ፣ የተከበራችሁ የሃይማኖት መሪዎች፣ ምዕመናንና ምዕመናት፣ በቅዱስ መጽሐፍ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው በማለት ለራሳችን እንደሆንልን የምንፈልገውን ለሌላው ማድረግ እንደሚገባን በአጽንኦት ያስተምራል። ይህ ትምህርትና አቋም በሌሎች ሃይማኖቶችም ቋንቋና አገላለጹ ከዚህ የተለየ ቢሆንም መሰረት ሀሳቡ ተመሳሳይ አቋም ያለው መሆኑን ይታወቃል። ስለሆነም ጉባኤያችን አባል ሃይማኖት ተቋማትን በማስተባበር ስለ ሰላም፣ ስለ መከባበር፣ ስለ አብሮነት፣ ስለ ይቅርታ፣ ስለ እርቅና ፍትህ፣ ስለ ሰብአዊነት፣ ስለ መልካምነት፣ ስለ በጎ ስራና መሰል ጉዳዮች በመደበኛነት በማስተማር የሰላምና የመከባበር እሴታችንን አጠናክረን እና የእቅዱን ለማሳካት ሁሉም ባለድርሻ አካላትና አጋር ድርጅቶች አዎንታዊ ድጋፍና ትብብራችሁን አጠናክራችሁ እንድትቀጥሉ በዚህ አጋጣሚ በታላቅ አክብሮት ለማሳሰብ እንወዳለን። በዚህ በ16ኛው መደበኛ ጉባኤያችን ያለፉ የበጀት ዓመት የእቅድና ክንውን ዘገባን እና ቀጣይ እቅዱ ላይ ከመወያየት ባለፈ ተቋማችንን ከፍ ወዳለ ደረጃና ተልእኮ ስለሚደርስበት ሁኔታ ልንመክርና አጥነን ልናጠና ያስፈልጋል ማለት ነው። ይህን በመጨረሻም ይህ የጉባኤያችንን ሂደት የተሳካ ይሆን ዘንድ የተለያየ ድጋፍና ትብብር ያደረጋችሁ ሁሉ በጉባኤያችን ስም እያመሰገን መልካም የጉባኤ ቆይታ ይሆንልን ዘንድ ከልብ እንመኛለን። ፈጣሪ ኢትዮጵያን ይባርክ። ወስብሐት ለእግዚአብሔር አሜን። አዲስ አበባ ኢትዮጵያ። በሌላ መልኩ የኢትዮጵያ ሃይማኖት ተቋማት ጉባኤ ከዚህ በፊት ከነበረው አቅም በላይ የበለጠ ተጠናክሮ እንዲሄድ ለማስቻል የተለያዩ አሰራሮችን አብረን እየሰራን እንገኛለን። አዳዲስ ደንቦችም እያወጣን ነው። እስካሁን ድረስ አባል ያልነበሩት የኢትዮጵያ ወንጌላውያን አማኞች ካውንስል የዚህ አባል በማድረግ መላው ኢትዮጵያ ላይ ይሄ ተቋም ጠንክሮ በተለይ ከመንግስት ጋር በዋነኛነት በሚያገናኙን በሰላም፣ በአብሮነት፣ በዘላቂ አንድነትና አካታች የሆነ ሀገራዊ ግንባታ ላይ አብረን የምንሰራውን ስራ አጠናክረን እንደምንቀጥል በድጋሚ እያረጋገጥኩኝ ከዚህ በፊትም ሁሌ ስንጠራችሁ እየመጣችሁልን እንግዲህ እንደምታውቁት ኢትዮጵያ በርካታ በዓላትን ሜዳ ላይ ነው የምታከናውነው። በርካታ በዓላትን አሁን የመስቀል በዓል፣ የጥምቀት በዓል የኢትዮጵያ ኦርቶዶክስ ነው ቢል ማን ያምናል? የኢትዮጵያ በዓል ነው። ይሄ በዓል በሰላም ገብቶ እንዲወጣ መንግስት ከሚያደርገው ባልተናነሰ መልኩ የሃይማኖት አባቶች የምሰሯቸው
ድንቅ ስራዎች ናቸው ዜጎቻችን ወጥተው ተደስተው እንዲወጡ አድርገው ዓለም አይቶት የዓለም ድንቅ መዝገብ ውስጥ የገባው የዓለም ቅርስ የሆነው ኢዶችንም ብታያቸው ክርስቲያን እህትና ወንድሞቻችን ኢድ የሚወጣውን ሰው እየተንከባከቡ ይሄዳሉ እንዴ እንድንደሰት ብለን ሳይሆን ይሄ እሴት ያለን ነን አሁን በአገራችን የገጠሙን አንዳንድ ችግሮች በየጊዜው በውይይት እንዲፈቱ የጀመራቸዋቸው ጥረቶች አሉ በተለይ በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል ዋናውና የሃይማኖት አባቶች በቅርቡ የጀመራቸዋቸውን ውይይት አጠናክራችሁ እንድትቀጥሉና ዘላቂ ሰላም እንዲመጣ መንግስት ቁልፍ ተግባር ሆኖ ችግሮች በሰላም እንዲፈቱ በንግግር እንዲፈቱ የወሰደውን እርምጃ ከማገዝ አኳያ በአብሮነት ለአብሮነት እንድሰሩ በዚህ አጋጣሚ ጥሪ ያቀርብኩኝ ለኢትዮጵያ ሃይማኖት ተቋማት ጉባኤና ለሃይማኖት አባቶቻችን ስራችሁን አጠናክራችሁ እንድትቀጥሉ አባቶቻችን ደግሞ እድሜያችሁ ፈጣሪ እንዲያረዝምልን መቼስ ይሄ ሁሉ ሰው ባለበት እኔ ስጸልይ ትንሽ ይከብዳል የእናንተ ጸሎት እንዳለ በእኔም በኩል እችልናገር ብዬ ነውና በጣም ነው የምንወዳችሁ ሰላም ሚኒስቴር ሁሌ ከተቋሙ ጋር ያለውን ግንኙነት አጠናክሮ ይቀጥላል በጣም እየሰፋ በጣም ትልልቅ ስራዎችን እንሰራለን ብለን እናምናለን የአመት እቅዶቻችን ውስጥ ሁሉ የተቋሙን እቅዶች አብረን አካተናል ጉባኤውም ከዚህ ፊት ከመጣችኋቸው ስኬቶች የበለጠ ጠንካራውን የምትወስዱበት ያጋጠሟችሁን ችግሮች ደግሞ በጋራ የምትፈቱበት ተቀራርባችሁ የምትሰሩበትና እየረቀቀ ያለው ደንብም ሁሉንም የእምነት ተቋማትን በሚያካትት መልኩ የሁላችንን ይሁንታ አምጥቶ ተቋሙ ጠንክሮ ዘላቂ የተቋማት ግንባታ መንግስት ለሰጠው ትኩረት አንዱ አካል ይሆናል ብለን እናምናለን እንደ ሰላም ሚኒስቴር ተቋሙ የበለጠ ጠናክሮ እንዲሄድ የሚያስችል ማንኛውም ድጋፍ ለማድረግ ከጎናችሁ እንደሆነ በድጋሚ እየገለጽኩኝ መልካም በዓል መልካም ቆይታ እንዲሆን በታላቅ አክብሮት እገልጻለሁ ክብርት ፕሬዝዳንት ሳህለወርቅ ዘውዴም ይህንን ታላቅ ጉባኤ በንግግር እንዲከፍቱልን በአክብሮት ጋብዛለሁ እጅግ አድርጌ አመሰግናለሁ ገለቶማ የተከበራችሁ የኢትዮጵያ የሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች ክቡር የሰላም ሚኒስቴር ሚኒስትር ዴኤታ ጥሪ የተደረገላችሁ እንግዶች ክብራትና ክቡራን እነዚህ ንግግሮች ከሰማሁ በኋላ እኔ ምን እንደምጨምር ብዙም አልገባኝም ነገር ግን ባጭሩ ጥቂት ቃላትን እንድናገር ፍቀዱልኝ ከሁሉ አስቀድሜ ከሚኒስትር ዴኤታው የሰማሁት በጣም ጥሩ ዜና ነው ሚኒስቴር መስሪያ ቤታቸው ከሃይማኖት ተቋማት ጋር የሚሰሩት የተቀራረበ ስራ በተለይ ለጋራ ዓላማ ስለሆነ ምንኛ ጠቃሚ እንደሆነ ሁላችንም የምንረዳው ነው ይህ በመሆኑ በበኩሌ የተሰማኝን ደስታ ለመግለጽ እፈልጋለሁ ዛሬ በሚካሄደው 16ኛው መደበኛ ጠቅላላ ጉባኤ ላይ እንድገኝ የጉባኤው ያቀረበልኝን ግብዣ ዘንድሮም በደስታ ተቀብዬ በመካከላችሁ ተገኝቻለሁ እናንት የሃይማኖት አባቶች በህብረተሰቡ ውስጥ ከፍተኛ ቦታ ያላችሁ በመሆናችሁ ለሃይማኖቶች በአጠቃላይ ባለኝ ከፍተኛ ክብር በሌላ በኩል ደግሞ እንደናንተ ሁሉ እኔም ያስኩት ወንበር ከፖለቲካ ገለልተኛ በመሆኑ የጋራ የስራን ኃላፊነት አለብን ብዬ ስለማምን ነው እዚህ እኔም ቦታዬ ነው ብዬ በመካከላችሁ የተገኘሁት ከዚህ በፊት እንደተናገርኩት እናንተ አባቶቻችን የሃይማኖት አባቶች መሪዎች በህብረተሰባችን ዘንድ ያላችሁ ተሰሚነት ከፍተኛ ነው ከፍተኛ ተሰሚነት ስላላችሁም ምዕመናንን በማስተማር ፈታኝ ጊዜን ለማለፍ በመደገፍ ወዘተ የምትጫወቱትና የሚጠበቅባችሁ ሚና ቀላል አይደለም ለዚህ ጉባኤ የመረጣችሁት መሪ ቃል በጎ ለዋለልን እናመስግን ሰላማችንን እንጠብቅ ብዙ ሁለት መሰረታዊ ቁም ነገሮችን ያዘለ ነው በአንድ በኩል በጎ ለዋለልን ምስጋና እንደሚገባ ይጠይቃል ቀደም ሲል የተናገሩት ከኔ በፊት ይሄንን አብራርተውታል በጎ መስራት እኮ
ከሁሉም ሃይማኖቶች አስተምሮ የሚመነጭ ነው። በመሰረቱ በሃይማኖቶችና የእምነት አስተምሮች መካከል ያለው ልዩነት ሳይገድባችሁ የራሳችሁን ጉባኤ በመመስረት የጋራ ጉባኤ በመመስረት የጋራ ጉዳይ ላይ በአንድነት መስራታችሁ በእውነቱ በጣም የሚያስመሰግን ነው። ደግሞስ ያለን አንድ ሀገር አይደለም ወይ? ከመተባበር ሌላስ ምን ምርጫ አለን? ስለዚህ በጎ ለሰራ መልካም ለሰራ ምስጋና እውቅና ይገባዋል። እውነት ከተነጋገርን ደግሞ ምስጋና ውለታን ሪኮግናይዝ ማድረግ እውቅና መስጠት በግልጽ ተናገሪ ካላችሁኝ ጠንካራ ጎናችን አይደለም በየቀኑ የምናሳየው በመሆኑ የበለጠ ሀተታ የሚያስፈልግ አይመስለኝም። ስለዚህ ይሄንን ርዕስ መያዛችሁ እንድንነቃ ያረጋናል። ውለታ የዋለን መተው እንደሌለብን በጎ የሰራን ዝም ማለት እንደሌለብን በጎ የሚሰራው ምስጋና ፈልጎ ላይሆን ይችላል። ነገር ግን በጎ ድርጊቱን የተቀበለ ማመስገን ይገባዋል። ከፍ ሲል እንዳልኩት በጋራ ሀገራዊ ጉዳዮች ላይ ርብርብ ከምን ጊዜም በላይ በሚፈለግበት ጊዜ በሃይማኖት ውስጥም ሆነ መካከል መከባበርና የአብሮነት እሴቱን ሊሸረሽሩ የሚችሉትን በእውነቱ ሁላችንም እናንተ በተለይ መከላከል አለብን። የሃይማኖት ተቋማት የመንፈሳዊ ልዕልናና ክብርም ተጠብቆ እንዲቆይ ሁልጊዜም ጥረት ያስፈልጋል። ትብብር እንጂ ፉክክር አይደለም፣ ውድድር አይደለም፣ ወገናዊነት አይደለም። ሌላ የሚታዩ ችግሮች ስር እንዳይሰዱ ሁላችንም በእውነቱ ልንረባረብበት ይገባል። ሁላችንም እኔንም ጨምሮ ወደ እናንተ ነው በቸገረን ጊዜም ባልቸገረንም ጊዜ የምንመጣው። እናንተ የምትሰጡን መንፈስ ጥንካሬና የምንሸሸግበት ቦታ ዞሮ ወደ አምላካችን በምናተኩርበት ጊዜ ነው። ይሄ ደግሞ የሁል ቀን ስራችን መሆን አለበት። ይሄንን ካልኩኝ ዘንዳ ሌላው መሪ ቃል ሁለተኛው ሰላማችንን እንጠብቅ የሚል ነው። እንግዲህ ለኢትዮጵያውያን ዛሬ የሰላም አስፈላጊነትን በብዙ ማብራሪያ ማስረዳት የሚጠበቅብን አይመስለኝም። ሰላም እንጠብቅ ስንል ደግሞ የሚጠበቅ ሰላም ያስፈልጋል። ዝም ብሎ የሚመጣ አይደለም። ሳንለፋ ሳንሰራበት ሳንኮተኩተው እንዳያመልጠን ሳንለፋ በንጠብቅ ብቻ ሊሆን ስለማይችል ይሄንንም ሁሉ እንዲያቅፍ አደራ ለማለት እፈልጋለሁ። ስለምን የሰላም እጦት ዋጋውን አይተነዋል እያየነውም ነውና ይሄ በጣም ትልቅ ነገር ነው። ካለበለዚያ ሰላምን አፍርሰን እያደፈረስን ስናበቃ የሰላም ያለህ እንዳይሆንብን መጠንቀቅ አለብን። ሰላም ከሌለ ደግሞ በመሰረቱ ልማትም እድገትም ወዘተ መመኘት ዘበት ነው የሚሆነው። ስለዚህ ቁልፍ ጉዳይ ነው፣ ልናልፈው የማንችለው ነው። ሰላማችንን እንጠብቅ ስንል የሀገር ሰላም ብቻ አይደለም፣ የውስጥ ሰላማችን ነው፣ እርስ በርሳችን ያለን ሰላምን ነው። ሰላም ቁልፍ ቦታ ነው። ለሃይማኖት አባቶች ለሃይማኖት መሪዎች እኔ ከዚህ በላይ የምናገረው ነገር አይኖረኝም። ለማንኛውም አላስረዝምም እንዳልኩት ለማጠቃለል ጥሩ የሆነ መሪ ቃል ነው ጉባኤው ይዞ የተነሳው። ጥሩ ድምዳሜም ላይ እንደምትደርሱ ተስፋ አደርጋለሁ። አገራችንና ህዝባችን ከበቂ በላይ ተጎድቷል። የተባበረ ክንድ የሃይማኖቶች አስተምሮና መንፈሳዊ ድጋፍ በእጅጉ ያስፈልገናል። ስለዚህ እናንተም ዛሬ ጠቅላላ ጉባኤያቸውን በምታካሂዱበት ጊዜ ይህንን መሰረት እንደሚያደርግ እርግጠኛ ነኝ።
መልካም ጉባኤ እመኛለሁ። ፈጣሪ ሀገራችንን ይባርክልን፣ ሁላችንንም ይጠብቀን። የምንጸልየው ለአንድ አምላክ ነው። ሁላችንም ተባብረን ይሄንኑ እንድንቀጥል ጠይቃለሁኝ። ሚኒስትር ዴኤታ እንዳሉት አገራችን ያለንን እሴት በቀላሉ መውሰድ የለብንም። የእምነት አገር ነች። ምንም አይነት ዲኖሚኔሽን ቢሆን ከኔ በላይ ኃይል ያለው አለ ብለን የምናምን ነው። ስለዚህ ገደባችንን ቀይ መስመራችንን እንድናቅ የሚያደርገን ነው። ኢትዮጵያ በዚህ ነው ተጠናክራ የኖረችው። ከምንም ሃይማኖቶች ብንመጣ ምንም አይነት እምነት ቢኖረን ሃይማኖት የግል ነው። አገራችን ግን የጋራ ስለሆነች ሁላችንም ገናናነቷን ጠብቃ በተለይ ዛሬ የተገኘንበት አዳራሽ ይህንኑ ታላቅነት የሚያስታውሰን ነውና በዚሁ እንበርታ ላለሁኝ በጣም አመሰግናለሁ።